ሰላም የጉነርስ ቤተሰብ፣ እንኳን ወደ ጃነርስ ቶፕ ኒውስ በደህና መጡ። ዛሬ በሰሜን ሎንዶን ሰማይ ስር እጅግ አስደንጋጭ እና አስደሳች ዜናዎች በአንድ ላይ ተከስተዋል። በአንድ በኩል የአርሰናል ከኋላ ምሰሶ የሆነው ዋይዋይኤም ሳሊባ በዓለም ዋንጫው ላይ በደረሰበት የጀርባ ጉዳት ምክንያት እስከ 5 ወር ሊርቅ እንደሚችል የተሰማው መርዶ ክለቡን አስደንግጧል። በሌላ በኩል ደግሞ መድፈኞቹ የሊያንድሮ ትሮሳርድን ምትክ ለማግኘት በአውሮፓ እያደረጉት ያለው ፈጣን እንቅስቃሴ ፍሬ አፍርቷል። የታማኙ ጋዜጠኛ ፋብሪዚዮ ሮማኖ ዘገባ ምን ይላል? ሁሉን ዝርዝር መረጃዎች አሁን ይዘንላችሁ ቀርበናል። የዛሬው ትልቁና ትኩስ ዜና አርሰናል ከቤልጂየሙ ክለብ ብሩዥ ጋር የግሪክ ኢንተርናሽናል የሆነውን ክሬታስ ዛዋይስ ለማስፈረም ከስምምነት ላይ መድረሱ ነው። ታማኝ የጋዜጠኞች ምንጮች እንደገለጹት አርሰናል ለዚህ የ24 ዓመት የግራ መስመር አጥቂ እስከ 40 ሚሊዮን ዩሮ ወይም 34 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ ለመክፈል በቃል ደረጃ ሙሉ ስምምነት አድርጓል። ይህ ዝውውር የተሳለጠው ቤልጂየማዊው ኮከብ ዋንድፎር ትሮሳርድ በ18 ሚሊዮን ዩሮ ወደ ቱርኩ ክለብ ቤሽክታሽ መዛወሩ በይፋ መረጋገጡን ተከትሎ ነው። ክሪስቶስ ሶሊስ ባለፈው የውድድር ዓመት 22 ጎሎችን በማስቆጠር ድንቅ ብቃቱን ያሳየ ሲሆን በቅርብ ቀናት ውስጥ በሎንዶን የሕክምና ምርመራውን አድርጎ የረጅም ጊዜ ኮንትራት ይፈርማል ተብሎ ይጠበቃል። ሚኬል አርቴታ በአጥቂ መስመሩ ላይ ተጨማሪ ጉልበት ለመፍጠር ይህንን ተጫዋች በዋናነት መርጦታል። በሌላ ዜና ክለቡ የክረምቱን የዝውውር መስኮት በይፋ በከፍተኛ ሁኔታ ማንቀሳቀስ ጀምሯል። የቀድሞ የሊድስ ዩናይትድ ግብ ጠባቂ ዮዋን ማሶየፍ በነፃ ዝውውር አርሰናልን በይፋ የተቀላቀለ ሲሆን በተመሳሳይ መልኩ ተከላካዩ ፔየርቮ ሄንኬፒዬ ባለፈው የውድድር ዓመት ካደረገው ስኬታማ የውሰት ቆይታ በኋላ በአርሰናል በቋሚነት ለመቀጠል ሙሉ ስምምነት ላይ ደርሶ ፊርማውን አኑሯል። ይህም አርቴታ ለቀጣዩ የውድድር ዘመን ስብስቡን ይበልጥ እያጠናከረ መሆኑን ያሳያል። የዝውውር አሰሳ የገቡ እና ሊገቡ የሚችሉ ተጫዋቾች ክሬታስ ዛዋይስ መስመር አጥቂ ክለብ ብሩዥ አርሰናል የታማኝነት ደረጃ የተረጋገጠ ዝውውሩ አልቋል። የሕክምና ምርመራ ብቻ ነው የቀረው። ሞርጋን ፋሬርስ አጥቂ አማካኝ አስቶን ቪላ አርሰናል የታማኝነት ደረጃ ጠንካራ ዘገባ ፋብሪዚዮ ሮማኖ እንደዘገበው አርሰናል ተጫዋቹን ይፈልገዋል፣ ነገር ግን አስቶን ቪላ ከ100 ሚሊዮን ፓውንድ በላይ ይፈልጋል። ኤስሬ ካንሲያ ወይም ካንስታንቲኖስ ማዮፋፒያኖስ ተከላካይ አስቶን ቪላ ዌስትሃም አርሰናል የታማኝነት ደረጃ ያልተረጋገጠ ወሬ የሳሊባን መጉዳት ተከትሎ እንደ አማራጭ የተያዙ ተጫዋቾች ከክለቡ የለቀቁ ተጫዋቾች ዋንድፎር ትሮሳርድ ወደ ቤሽክታሽ በ18 ሚሊዮን ዩሮ በይፋ ተዛውሯል። የተረጋገጠ ጃክ ፋብሪዚዮ እና ካሮ ሂያይን ክለቡን በይፋ ለቀዋል። የተረጋገጠ የጉዳት ሁኔታ። አሁን ደግሞ ወደ አስጨናቂው መረጃ እንለፍ። የፈረንሳዩ የመሃል ተከላካይ ዊሊያም ሳሊባ በዓለም ዋንጫው ግማሽ ፍጻሜ ከስፔን ጋር በነበረው ጨዋታ ላይ በደረሰበት የጀርባ ጉዳት ምክንያት ከሜዳ ለመውጣት መገደዱ ይታወሳል። የፈረንሳይ ጋዜጦች እንደዘገቡት ከሆነ ሳሊባ የጀርባ ቀዶ ጥገና ሊያስፈልገው ይችላል። ይህ ከተከሰተ ደግሞ አስተማማኙ ተከላካያችን እስከ 5 ወራት ከሜዳ ሊርቅ ይችላል። አርሰናል ተጫዋቹ ሎንዶን ሲመለስ የራሱን የሕክምና ምርመራ አድርጎ የመጨረሻ ውሳኔ ይሰጣል ተብሏል። ይህ ጉዳት ለአርቴታ ትልቅ ራስ ምታት መሆኑ አይቀሬ ነው። የጨዋታ ትኩረት አርሰናል የቅድመ ውድድር ዘመን የወዳጅነት ጨዋታውን ለመጀመር ዝግጅቱን እየተጠናቀቀ ይገኛል። መድፈኞቹ የመጀመሪያ ጨዋታቸውን ኦገስት 1 ላይ ከስፔኑ ክለብ ዳይራና ጋር የሚያደርጉ ይሆናል። ይህ ጨዋታ አዲሶቹ ፈራሚዎች እንደ ዮዋን ማሶየር እና አዲሱ አጥቂ ክሬታስ ዛዋይስ ራሳቸውን የሚያሳዩበት የመጀመሪያ መድረክ ይሆናል ተብሎ ይጠበቃል። የባለሙያ ትንታኔ የሳሊባ ጉዳት አርሰናልን በመከላከል ረገድ ትልቅ ፈተና ውስጥ ሊከተው ይችላል። ነገር ግን ፒየሮ ሂንካፒዬ በቋሚነት መፈረሙ እና ክለቡ እንደ ኤዝሪ ኮንሳ ያሉ ተከላካዮችን ለማስፈረም ማሰቡ አርቴታ ለችግሩ ፈጣን ምላሽ እየሰጠ መሆኑን ያሳያል። በትሮሳርድ ምትክ ሶሊስን ማምጣቱ ደግሞ በአጥቂ መስመር ላይ ያለውን ፍጥነት እና ወጣትነት ይጨምረዋል። አርሰናል ዋንጫውን ለማስጠበቅ ካለው ዕቅድ አንጻር እነዚህ የዝውውር ውሳኔዎች ወሳኝ ናቸው። መዝጊያ የጉነርስ ቤተሰቦች፣ የዛሬው የአርሰናል ትኩስ መረጃዎች ይህንን ይመስሉ ነበር። ሳሊባ ሳይኖር አርሰናል አዲሱን የውድድር ዘመን በብቃት መጀመር ይችላል። የክሪስቶስ ሶሊስ ዝውውርስ በትሮሳርድ ቦታ ላይ ለውጥ ያመጣል? የእናንተን ውድ አስተያየት በኮመንት መስጫው ላይ አጋሩን። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳይረሱ። አዳዲስ መረጃዎች በፍጥነት እንዲደርሶችሁ ጃነርስ ቶፕ ኒውስን ሰብስክራይብ ያድርጉና የደወል ምልክቱን ይጫኑ። ለነበረን ቆይታ አመሰግናለሁ። ድል ለአርሰናል!